ሰላም እንዴት ናችሁ? ዛሬ ደግሞ ከባለፈው ቻፕተር 1 ሁለተኛ ፓርት ዛሬ ደግሞ ቻፕተር 2 እንጀምራለን። ቻፕተር 2 the basic economic problems and economic systems ነው የሚለው። So in this chapter we discuss all about what are the economic problems and economic system የሚሉትን እናያለን። introduction ምንድነው? what is an economic problem ምንድነው? what does efficient allocation mean? what are human needs የሚለውን ስለ human need unlimited እንደሆነ ቻፕተር 1 ላይ በባለፈው ቪዲዮአችን አይተናል። እና እነዚህ እንዳሉ ሆኖ ይሄ ኢኮኖሚክ ፕሮብሌሞች ምንላቸው efficient allocation human needs እንደ አጠቃላይ will answer ምንድነው the question and introduce the fundamental concept of ምንድነው economics as large ነው። economics ምንድነው broad የሆነ ኮርስ መሆኑን ነው የሚያሳየው። this unit focus on the basic economic problems ምንናቸው እነዚህ ኢኮኖሚክ ፕሮብሌሞች ምንላቸው እና ማናቸው የሚለውን ነው የምናየው ቻፕተር። central problems of economics and economic system የኢኮኖሚው ሲስተም ምን ይመስላል? በገበያ ትዕዛዝ ነው የሚመራው? ኮማንድ ነው? በገቨርንመንት ኮንትሮል የሚደረግ ነው? ምናምን የሚለውን አብረን እዚህ ጋር በዚህ ቻፕተር ጠቅልለን እናያለን ማለት ነው። እዚህ ቻፕተር የራሱ ኦብጀክቲቭ አለው። ምንድነው? ይሄን ቻፕተር ከምረን ከጨረስን በኋላ የሚጠበቅብን ነገሮች አሉ ከኛ ከተማሪዎች ማለት ነው። ስለዚህ ይሄን ቻፕተር ተምረን ከጨረስን በኋላ አንደኛ ቤዚክ ኢኮኖሚክ ፕሮብሌሞች እነማን ናቸው እነሱን መግለጽ መቻል አለብን። ሁለተኛ recognize how the basic economic problem affects individual firms and societies እንደዚህ ኢኮኖሚ ፕሮብሌሞች ምንላቸው እንዴት ነው በግለሰብ ደረጃ በድርጅት ደረጃ ወይ እንዳጠቃላይ ሶሳይቲው እንዴት ነው አፌክት የሚያደርገው የሚሉትን መግለጽ መቻል አለብን። ይሄን ተምረን እንጀምር ማለት ነው። ሌላ ኮምፔር ኤንድ ኮንትራስት ዘ ኢኮኖሚክ ሲስተሞችን አይዴንቲፋይ ማድረግ አለብን። ማነጻጸር መቻል አለብን አንዱን ካንዱ። ፍሪ ማርኬት ወይም ለዚህ ስፈር ምንለው ከኮማንድን ከሚክስድ ለይተን ማየት መቻል አለብን ማለት ነው። ስለዚህ እዚህ ቻፕተር ላይ እንግዲህ እንዳጠቃላይ የምናያቸው ኪ ኮንሰፕቶች አሉ። ምንድናቸው እነዚህ? ቾይዝ አለ። ቾይዝ በተወሰነ ደረጃ ቻፕተር 1 ላይ አይተነዋል። ምንድነው? ኢኮኖሚክ ፕሮብለም ሲኖርብን ወይም ስካርሲቲ ሲያጋጥመን ፕሪንሲፕል ኦፍ ቾይዝ እንሄዳለን። ወደ ምርጫ ወደ ቤስት ኦልተርኔቲቭ ወደ ሚለው እንሄዳለን። ኢኮኖሚክ ፕሮብለም ይላል ኬ ፖይንት ዋናው የቻፕተሩ መነሻ ነው። ኦፖርቹኒቲ ኮስት አለ፣ ስካርሲቲ፣ ሾርቴጅ፣ አሎኬሽን ኦፍ ሪሶርስ፣ ቾይዝ ኦፍ ቴክኒክ፣ ፕሮብለም ኦፍ ዲስትሪቢዩሽን፣ ካፒታሊዝም፣ ኮማንድ ኢኮኖሚ፣ ፍሪደም ኦፍ ቾይዝ፣ ሚክስድ ኢኮኖሚ፣ ፕራይቬት ፕሮፐርቲ፣ ፕሮፊት ሞቲቭ ኤንድ ትራዲሽናል ኢኮኖሚ የሚሉ ኮንሰፕቶችን በዚህ ቻፕተር ምንድነው አንድ ባንድ እናያለን ማለት ነው። ስለዚህ የመጀመሪያው ቶፒክ ምንድነው የሚለው the basic economic problems እነማን ናቸው? what are the basic economic problems ብለን ስናይ እንግዲህ የኢኮኖሚክ ዋናው ፕሮብለም ምንድነው? ስካርሲቲ ነው። ቻፕተር 1 ላይ ያየነው ነው። እንደ ፉቴጅ የስካርሲቲ ምንለው ፕሮብለም ኢኮኖሚክስ ለማንጣት አሴ ፉቴጅ ያገለግላል። እንደ መነሻው ነው ያገለግላል ማለት ነው። ኢኮኖሚክ ክሬት ለመደረጉ ስካርሲቲ የምንለው ዩኒቨርሳል ፕሮብለም እንትን ነው። ዓለም አቀፍ ዋይድ ብሮድ የሆነ ወይም ዓለም አቀፍ የሆነ ችግር ስለሆነ ኢኮኖሚክ ፕሮብለም ስለሆነ ምንድነው ይሄኛው ክሬት እንዲሆን አስችሎታ ማለት ነው። ስለዚህ የመጀመሪያው ኢኮኖሚ ፕሮብለም ምንድነው? አንደኛ ስካርሲቲ አለ፣ ቾይዝ ኤንድ ኦፖርቹኒቲ ኮስት። ምንድነው ስካርሲቲ? እንግዲህ ዩኒቨርሳል ፕሮብለም ነው ብለናል። የማይቀር ነው አለ ወርልድ ላይ ምንድነው ሁሌ ኤግዚስት የሚያደርግ ነገር ነው። ስለዚህ ስካርሲቲ ካለ ምንድነው የነገሮች አለመዳረስ እጥረት ካለ ግዴታ የመምረጥ ፕሪንሲፕል ወደ ቾይዝ እንሄዳለን ማለት ነው። ምንድነው የፈለግነው ሁሉ ማግኘት ካልቻል ስለዚህ ምንችለውን በአቅማችን መርጠን መጠቀም እንጀምራለን። ስለዚህ መርጠን ስንጠቀም ደግሞ ምን አለ? ኦፖርቹኒቲ ኮስት ምንለው ነገር አለ። ሁሉንም ብናገኝ የምናገኘው ጥቅምና መርጠን ስንጠቀም አንዱን ትተን አንዱ ስንጠቀም
ተቀረው ያለ የቀረብን ኦፖርቹኒቲ ኮስት ምንለው እነዚህ ኢኮኖሚክ ፕሮብለሞች አሉ ማለት ነው። ምን ስካርሲቲ ቾይስ ኤንድ ኦፖርቹኒቲ ኮስት ምንላቸው ቤዚክ ኢኮኖሚክ ፕሮብለሞች ናቸው ማለት ነው። ስለዚህ የቻፕተሩ አጠቃላይ ርዕሱ ምንድነው የሚል ቤዚክ ኢኮኖሚክ ፕሮብለምስ ኤንድ ኢኮኖሚክ ሲስተም። ስለዚህ ቤዚክ ኢኮኖሚክ ፕሮብለሞች የምንላቸው ምንድናቸው ስካርሲቲ ቾይስ እና ኦፖርቹኒቲ ኮስት ከሆኑ ኢኮኖሚክ ሲስተሞችን ደግሞ ለብቻ ነው። ስለዚህ ይሄ ዩኒት በአጠቃላይ ሁለት ብሮድ የሆኑ ቶፒኮች ነው ያሉት ማለት ነው። አንደኛ ቤዚክ ኢኮኖሚክ ፕሮብለም አለ፣ ሁለተኛ እንደገና ኢኮኖሚክ ሲስተም። ስለዚህ በመጀመሪያው ኢኮኖሚክ ፕሮብለሞች የሚሉትን ነው ስካርሲቲ ቾይስ እና ኦፖርቹኒቲ ኮስት። እንግዲህ ስካርሲቲ ኦፍ ሪሶርስ ሪሌቲቭ ቱ አንሊሚትድ ሁማን ዋንትስ ምንድነው? የስካርሲቲ የሚለው ፕሪንሲፕል ከማን ጋር ነው ሪሌት የሚያደርገው? ከአንሊሚትድ ሁማን ዋንትስ ምንድነው? የገደብ አልባ የኛ ፍላጎት ማለት ነው። ኢት ፕሌንስ ፋክት ኦፍ ላይፍስ በላይፋችን ውስጥ ምንድነው ኤግዚስት የሚያደርግ ነው። ስለዚህ ሃውስሆልድስ ፕሮዲዩሰርስ ኤንድ ዘ ሆል ዘ ኢኮኖሚ አር ፌስድ ዊዝ ኤ ፕሮብለም ኦፍ ስካርሲቲ። ስለዚህ ሃውስሆልድም ይሁን ፈርምም ይሁን ገቨርንመንትም ይሁን ምን ስካርሲቲ የማይገጥመው የለውም ማለት የለም። ስካርሲቲ ኦፍ ናቹራል ኤንድ ሁማን ሜድ ሪሶርስ ተፈጥሯዊ የሆነም ሰው ሰራሽ ሀብቶች ምንድነው ስካርሲቲ አለባቸው ማለት ነው። Consequently, it is necessary to use resources as efficiently as possible. ይሄ እንዳለ ሆኖ እነዚህ ያሉትን ናቹራል የሚሆነው ሁማን ሪሶርስ ግን efficiently ወይም በትክክል በአግባቡ መጠቀም እንችላለን ማለት ነው። In effect, resource should be allocated efficiently among the prevailing choice. Some basic economic concepts are observed as follow. የመጀመሪያው ኢኮኖሚክ ፕሮብለም ማን ነው ብለናል? ስካርሲቲ። ሶ ስካርሲቲ ምንድነው የሚለው እናያለን። The fundamental economic problem that any human society faces in the problem of scarcity. እንግዲህ ስካርሲቲ ፌስ የማያደርገው ሶሳይቲ የለም ስሮ ዘወር ማለት ነው። ሀብታም ሀገር የለ ዴቨሎፕድ ሀገር ዴቨሎፕ በማደግ ላይ ያሉ ሆነ ያደጉ ሀገሮች ስካርሲቲ ያለባቸው። ለምሳሌ አሁን አሜሪካ ከዓለማችን ላይ ሀብታም የምትባል ሀገር ነች። ኢትዮጵያ ደግሞ በማደግ ላይ ያለች ሀገር ነች። ስለዚህ ኢትዮጵያ ላይ ነው ብቻ ነው ስካርሲቲ ያለ ማለት ነው። ምክንያቱም ለምሳሌ አሜሪካ ውስጥ ብንር ጤፍ ላናገኝ እንችላለን፣ ግን በሀብት ደረጃ በምን ሁሉ እሷ ትበልጣለች። ስለዚህ አሜሪካ ከኛ የምትፈልገው ነገር አለ፣ እኛ ደግሞ ከሷ የምንፈልገው ነገር አለ። ስለዚህ ስካርሲቲ ምንድነው? ስሮ ዘ ወርልድ ዩኒቨርሳል ነው እንጂ የደሃ ሀገሮች ብቻ ፕሮብለም አይደለም። ስለዚህ ይሄ ምንድነው የሚገልጸው? ስካርሲቲ የሁሉም ፕሮብለም የሁሉም ሶሳይቲ ፕሮብለም መሆኑን ነው የሚያመለክተው ማለት ነው። Scarcity refers to facts that all economic resources that a society wants to use, produce goods and services are finite or limited in supply. ምንድነው ሶሳይቲ የሚያመርተው ምንድነው ጉድስ ኤንድ ሰርቪስስ ነው ሊሚትድ ነው አቅርቦታቸው ሊሚት የተወሰነ ነው አላቂ ናቸው ማለት ነው። however their being limited should be expressed in relation to human wants. ውስንነታቸው ከምን አንፃር ነው የሚገለጸው? ከኛ ፍላጎት አንፃር ይገለጻል። ያው አንሊሚትድ የሆነ ፍላጎት ካለ ሊሚት ሶርሶቹ ምን ይሆናሉ? ሊሚትድ ይሆናሉ። ምክንያቱም እኛ ፍላጎት ከቨር ማድረግ አይችሉም። ግን እኛ ሊሚትድ የሆነ ፍላጎት ቢኖረን ያለው ሳፕላይ ሊተርፈን ይችላል። ስለዚህ ሊሚትድ ሳፕላይ የሚለው ፕሪንሲፕል መልሶ ይጠፋ ነው። thus the term scarcity reflects the imbalance between እንግዲህ የስካርሲቲ ኖርማል ዲፊኒሽኑ ወይም what definition ምንድነው? the imbalance between our wants and the means of satisfy those wants. ምንድነው imbalance between wants and የኛ ፍላጎትና ፍላጎታችንን ሳቲስፋይ የምናደርግበት መንገድ ሳቲስፋይ ባላንስ አለመሆን ምንድነው ስካርሲቲ እንለዋለን ማለት ነው። ስካርሲቲ ኦፍ ሪሶርስ ጀነሬትስ ኢኮኖሚክ ፕሮብለም። እንግዲህ ስካርሲቲ ምን አመጣ ብለናል? ኢኮኖሚክ ፕሮብለም በራሱ ዞ ብቃለ ማለት ነው። if resources well abundant ምንም እንኳን በቂ ሪሶርስ ቢኖረንም we should be no economic problem, there would be no economic problem at all. ከበቂ በላይ ሪሶርስ ቢኖረንም ችግርም ኢኮኖሚ ችግርም በዚያው ልክ የለም ማለት አንችልም። ስለዚህ ስካርሲቲ መፈጠሩ አይቀርም ማለት ነው።
አሁን እዚህ ጋር ኮንፊውዝ የሚያደርጉ ወርዶች አንደኛ ስካርሲቲ እና ሾርቴጅ አለ። ስካርሲቲ ዳዝ ኖት ሚን ሾርቴጅ ይላል። ይሄ አብዛኛው ጥያቄ ላይ ይመጣል። ምንድነው የጉዲስ ሳይድ ቱ ቢ ስካርስ if the amount available is less than the amount people wishes to have at a zero price ምንድነው በነፃ ራሱ የማናገኘው ነው ይሄ ስካርሲቲ ማለት ነው። ስለዚህ በነፃ ቢሆንም ማናገኘው ምን ሪሶርስ ምንድነው at zero price ሆኖ ይሄ እንደ ስካርሲቲ ነው የምንጠቀመው። ግን ዋጋ ከፍለንበት በፕራይስ ገዝተን ሾርቴጅ አለ ካልን ያ ምንድነው ፕሮብለም ኢኮኖሚክ ፕሮብለም አለ ካልን ወደ ሾርቴጅ on the other hand we say that there is a shortage of foods and services where people are unable to get the amount they want at the prevailing price በተቀመጠው ዋጋ ወይም ባለው ዋጋ ብር ኑሮን ለመግዛት ፈልገን ካላገኘን ያንን እቃ ወይም ሸቀጥ ይሄ ምንድነው ሾርቴጅ ነው የሚባል። ግን ወደ ስካርሲቲ ስንመጣ ምንድነው ፍላጎቱ አለ የምንፈልገው እቃ ግን የለም ኤግዚስት አያደርግም at zero price። ስለዚህ ልዩነታቸው ያ ሾርቴጅ is a specific and short term problem ምንድነው specific and short term ምንድነው ሾርቴጅ ሊቀረፍ ይችላል ምክንያቱም አሁን ያጣነው እቃ በቀጣይ ወር ወይም ቀጣይ ሳምንት ወይ ቀጣይ አመት ልናገኘው እንችላለን። ስለዚህ ሾርቴጅ ምንድነው ፕሮብለሙ ሶልቭ መደረግ ይችላል endless አይደለም። while scarcity is an universal and endless problem universal scarcity ምንድነው ልንቀርፈው የማንችለው በሁሉም ሀገር ያለ ኢኮኖሚክ ፕሮብለም ማለት ነው። ሶ ስካርሲቲ እንደዚህ ካየን ምንድነው ሰከንድ ቾይስ አለ አንድ ከስካርሲቲ የመጣ ስካርሲቲ ካለ ግዴታ ምንድነው ቾይስ ይኖራል ምክንያቱም አናገኘውም የፈለገው ነገር አማራጭ ነው ወይም ሪፕሌስ እሱን ሊተካልን የሚችለው ነገር እንጠቀማለን ማለት ነው። ስለዚህ ሁለተኛው ተርም ቾይስ ይላል if resources are scarce ያለን ሪሶርስ ስካርሲቲ ካለው ወይም እጥረት ካለበት ዩኒቨርሳል ነው ሾርቴጅ ማለት አይደለም። አውትፑት will be limited የሚኖረው አውትፑት ምንድነው ሊሚትድ ነው ምክንያቱም መጀመሪያ አውትፑት ለማግኘት ምንድነው ኢንፑት ስለሚያስፈልግ ሪሶርሱ ስካርስ ነው። ስለዚህ አውትፑት ምን ይሆናል ሊሚትድ if output limited ስለዚህ ምርታችን ገደብ የተጣለበት ከሆነ we cannot satisfy all of our wants ስለዚህ የአውትፑት አቅርቦት እጥረት ካለ ምንድነው ያለን ፍላጎት ማሟላት አንችልም ሳቲስፋይ ማድረግ አንችልም። ሶ a choice must be made ስለዚህ የስለሚፈጠር ግዴታ ሌላ አማራጭ መጠቀም አለብን ሌላ ይሄ ሳቲስፋይ ስላላደረገልን ሌላ አማራጭ መጠቀም አለብን። ስለዚህ ስካርሲቲ ወደ ምን መራን ወደ ቾይስ ሊድ ያደረገ ማለት due to the problem of scarcity individuals farmers and governments are forced to choose as output to produce scarcity ስላለ አሁን ፈርሞች መጀመሪያ ድርጅታቸውን አቋቁመው የሆነ ፕሮዳክት ወይም ኢንዱስትሪ ነገር ሲመሰረቱ ምንና ምርት ወደሚለው ምርጫ ይገባሉ። ይሄ ምንድነው የፈለጉት ነገር እንዳያመርቱ ስካርሲቲ አለ። ስለዚህ ስካርሲቲ ካለ ደግሞ ደና ኢንፑት የሚያገኙበትን ፕሮዳክት መርጠው ወደ ምርት ይገባሉ ማለት። ስለዚህ ይሄ ምንድነው principle of choiceዟቸው ወደ ማለት in what quantity በምን መጠን and what output not to produce ምን ባላመርት ይሻላል የሚለውን in short scarcity implies choice scarcity ወደ ምን ይመራናል ወደ choice which is in turn implies an opportunity cost ምንድነው choice ካለ ደግሞ ምን መርጥ ከሆነ ደግሞ opportunity cost አለ ነው። ምንድነው opportunity cost ማለት የፈለግነው ፕሮዳክት አጣህ ነው እሱን የሚተካ ወይም ያንን የሚተካ እቃ ስንገዛ ከዛኛው እቃ የቀረብን የምናገኘው ነገር ያ opportunity cost ይባላል። ስለዚህ choice scarcity ወደ ምን መራን ወደ choice መራን choice ደግሞ ወደ ምን ይመራናል ወደ opportunity cost ሊድ ያደርጋናል። ስለዚህ ፕሮሲጀሩ ይሄ ነው። መጀመሪያ scarcity አለ scarcity ካለ ደግሞ ሪሶርሳችን ሊሚትድ ነው። ሪሶርሱ ሊሚትድ ከሆነ ደግሞ ምክንያቱም ሪሶርስ ሊሚትድ ከሆነ ኢንፑታችንም ሊሚትድ ነው
ስለዚህ ፈርሞችም ብዙ ኢንፑት ከሌላቸው ብዙ አውትፑት አይኖራቸውም። ብዙ አውትፑት ከሌለ ደግሞ ሊሚትድ አውትፑት አላቸው ማለት ነው። አውትፑታችን ሊሚትድ ሆኖ ሳለ የሰው ልጅ ፍላጎት ስተውን ግን አንሊሚትድ ነው። ስለዚህ አንሊሚትድ ሁማን ወንት ካለን ደግሞ ግዴታ ሁሉንም ሳትስፋይ ማድረግ ስለማይችሉ ፈርሞች ያመረቱት ምርት ወደ ምን ይገባሉ? ወደ ምርጫ ማለት ነው። ስለዚህ ያን ያላገኙትን አውትፑት ወይም ፕሮዳክት በሚቀራረበው ፕሮዳክት መተካት፣ ለምሳሌ ሻይን በቡና መተካት ስራ ማለት ነው። እንደዚያ ከሆነ ለምሳሌ የሻይ ስካርሲቲ ያልበልን መለና ቡና ጠጣን። ስለዚህ በሻይ መጠጣት እየፈለግን የጠጣነው ምንድነው? ቡና ነው። ስለዚህ ከሻዩና ከቡናው ያለው የኮስት ልዩነት ምንድነው? ኦፖርቹኒቲ ኮስት እንለዋለን ማለት ነው። ስለዚህ ሻይ ብንጠጣ ኖሮ የምናገኘው ግን ቡና ስለጠጣን ያጣነው ምንድነው? ኮስት አለ ወይም ወጪ አለ ማለት ነው። ስለዚህ ፕሮሲጀራቸው መጀመሪያ ስካርሲቲ አለ፣ ዩኒቨርሳል ፕሮብለም ነው። ሊሚትድ ሪሶርስ ካለ ደግሞ አውትፑታችን ፕሮዳክታችን በዚህ ልክ ሊሚትድ ይሆናል። ሊሚትድ ፕሮዳክት ካለን ደግሞ የሰው ልጆችን ፍላጎት ማሟላት አንችልም። አንሊሚትድ ሁማን ዋንት ስላለ ደግሞ ሁሉም ፍላጎታቸው ማናሟላ ከሆነ ሰዎች ወደ ምን ይገባሉ? ወደ ምርጫ ይገባሉ። ምርጫ ሲገቡ ደግሞ የሚያጡት ነገር አለ ማለት ነው። ስለዚህ የስካርሲቲ ወደ ማን መራ? ወደ ቾይስ ደግሞ ወደ ኦፖርቹኒቲ ኮስት እያለ ፍሎ አላቸው ማለት ነው። እነዚህ ሶስቱ ኢኮኖሚክ ፕሮብሌሞች ምንላቸው። ሶስተኛው ኢኮኖሚክ ፕሮብሌም ምንድነው? ኦፖርቹኒቲ ኮስት ነው። ኦፖርቹኒቲ ኮስት እንግዲህ ከማን የመጣ ብለናል? ከቾይስ ነው። ኦፖርቹኒቲ ኮስት ኢን ኤ ወርድ ኦፍ ስካርሲቲ፣ በስካርሲቲ አጠራር ኤ ዲሲዥን ቱ ሃቭ ሞር ኦፍ ዋን ቲንግ፣ ከአንዱ ሸቀጥ ብቻ ወይም ከአንዱ ነገር ብቻ ብዙ እንዲኖር እንፈልግ። አት ዘ ሴም ታይም ሚንስ ዘ ዲሲዥን ሃቭ ለስ ኦፍ አናዘር ቲንግ። ሁለቱንም ለምሳሌ ሁለት ፕሮዳክት አዘን ስልክና ላፕቶፕ ልንል እንችላለን። ስለዚህ ያለን ሪሶርስ ደግሞ መግዣችን ሁለቱንም አይገዛም። ስለዚህ ወይ ስልክ እንገዛለን ወይ ኮምፒውተር ላፕቶፕ እንገዛለን። አንዱን እንገዛለን። ለምሳሌ ኮምፒውተሩን ትተን ላፕቶፑን ትተን ስልክ ብንገዛ ኮምፒውተሩን አናገኘውም። ስለዚህ እዚህ ጋር የኮምፒውተሩ ኮስት አለብን ማለት ነው፣ ይቀርብን ኮምፒውተሩ። ስለዚህ ምንድነው ቾይስ ውስጥ ከተተን ምን ስካርሲቲያችን ቾይስ ውስጥ ከተተን ቾይሱ ደግሞ ምንድነው ወደ ኦፖርቹኒቲ ኮስት ይመራናል ማለት ነው። ስለዚህ አንዱን ብዙ ካንዱ ለምሳሌ ከስልኩ ብዙ መንገዛ ከሆነ ከላፕቶፑ ወይም ከኮምፒውተራችን ትንሽ ይኖረናል። thus the value of the next best alternative that must be sacrificed is the opportunity cost of decision። አሁን እንግዲህ ስልክና ኮምፒውተር ነው የመረጥነው። ስለዚህ ኮምፒውተራችን ተውንና ወይ ስልኩ ብንገዛ ኮምፒውተሩ ስለቀረብን ምንድነው ኮምፒውተሩም ኔክስት ምርጫችን ነው፣ ቤስት ኦልተርናቲቫችን ነው። ግን አፎርድ ማድረግ መክፈል ስለማንችል ስልክ ብቻ ገዛን። ስለዚህ ኮምፒውተሩን ብንገዛ ኑሮ የምናገኘው ጥቅም ነበር፣ እሱ ኦፖርቹኒቲ ኮስት ነው እንላለን። ስለዚህ ዲፊኒሽኑ ምንድነው? ኦፖርቹኒቲ ኮስት ኢዝ አማውንት ኦር ቫልዩ ኦፍ ዘ ኔክስት ቤስት ኦልተርናቲቭ። እንግዲህ ቀጣይ ያለ አማራጭ ነበር ወይም ያልገዛ ነው ማለት ነው፣ የተው ነው። ኔክስት ቤስት ኦልተርናቲቭ ዛት መስት ቢ ሳክሪፋይድ ኦር ፎርገን ነው። ሳክሪፋይ ወይም የተው ነው ያልገዛ ነው in order to obtain one more unit of a product። ከዛኛው ኮምፒውተሩን ነው የተው ነው ብለናል። ለምሳሌ ኤግዛምፕል ወስደን ስለዚህ ስልኩን አንድ ስልክ ለመጨመር ብዙ የምንተው ኮምፒውተር ስላለ የሳክሪፋይ ያደረግነው ምንድነው? ኦፖርቹኒቲ ኮስት ነው። ስለዚህ the next best alternative ማለት ስልክና ኮምፒውተር አለ። ኮምፒውተሩም ምርጫችን ግን አፎርድ ማድረግ መክፈል ስለማንችል መግዛት አልቻልንም። ስለዚህ በአንድ ኮምፒውተር ፈንታ 3-4 ስልክ ልንገዛ እንችላለን። ስለዚህ ምንድነው ይሄ? ኦፖርቹኒቲ ኮስት ነው እንላለን። for example, suppose the country spends all of its limited resource on production። ለምሳሌ አንድ ሀገር እንበልና ያለውን ሪሶርስ ለፕሮዳክሽን ኦፍ ሁለት ፕሮዳክቶች ለሁለት ምርቶች አዋላችሁ ያለዋትን ሪሶርስ አሟጣ ለልብስና ለኮምፒውተር ማምረቻነት አዋላችሁ እንበል። so if a given amount of resource can produce either one meter of clothes or 20 computer። እንግዲህ ይቻ ሀገር ሊሚትድ ሪሶርስ ነው ያለ ብለናል። ይሄ ሪሶርስ የሚያስችላት ምንድነው?
1 ሜትር ልብስና 20 ኮምፒውተሮችን መግዛት ነው የሚያስችላል። ከዚህ ውጭ መግዛት አትችልም። then the opportunity cost of 1 meter of clothes is the value of 20 computers። ስለዚህ የ1 ሜትር ልብስና የ20 ኮምፒውተር ዋጋቸው ምንድነው? እኩል ነው ማለት ነው። so the opportunity cost of 1 meter of clothes is the value of 20 computers። so the following points are opportunity cost ማለት ከዚህኛው ኤግዛምፕል እንግዲህ ምንድነው? it measures the terms of goods and services but not in terms of money። opportunity cost በነገራችን ላይ የሚነካ በአማውንቱ ነው እንጂ በገንዘብ አይደለም። የኔ ያህል ገንዘብ ሳክሪፋይ አድርጌያለሁ አይደለም ምንለው፣ የኔ ያህል ኮምፒውተር ነው። ለምሳሌ እቺ ሀገራውን 1 ሜትር ልብስና 20 ኮምፒውተር ነው መግዛት የፈለገች፣ ግን ለምሳሌ እሷ ኦፖርቹኒቲ ኮስቷን አየችና አይ 2 ሜትር ልብስና 19 ኮምፒውተር ልግዛት ትችላለች። አንዱን ባንዱ ተካካች ማለት ነው። ስለዚህ ምንድነው የ19 ኮምፒውተር ዋጋ ስንት ነው አይደለም ምንለው፣ ሳክሪፋይ ያደረግነው ኮምፒውተር ብዛት ነው እዚህ ጋር ኦፖርቹኒቲ ኮስት ምንለው። የገንዘቡን መጠን ሳይሆን ጉዱን ነው ምን ቆጥር ማለት ነው እንደ ኦፖርቹኒቲ ኮስት። ስለዚህ ኦፖርቹኒቲ ኮስት የሚሆነው የመጀመሪያችን ምንድነው የሚለካው በኳንቲቲ ኦፍ ጉድስ ኤንድ ሰርቪስስ ነው እንጂ በዚህ ጉድ ኦር ሰርቪስ ገንዘብ ወይም ባወጣው ገንዘብ አይደለም የሚለካው ኦፖርቹኒቲ ኮስት። ሁለተኛ it should be in line with the principle of substitution of one activity for another። ምንድነው substitution አለ፣ ምክንያቱም ሁለቱንም መግዛት አንችልም አንዴ። ስለዚህ አንዱን ከገዛን አንዱን መተው አለብን። ስለዚህ substitution አለ ማለት ነው። ይሄ substitution principle እንከተላለን ማለት ነው። to sum up, when the opportunity cost of any activity increase opportunity cost እየጨመረ ከሄደ people substitute other activity in its place። አንዱን ባንዱ ይቀይራሉ። in effect the cost of producing a quantity of a commodity is measured in terms of quantity። በዚያኛው በተውነው ኳንቲቲ አንፃር ነው ኮስታችን የሚለካው። ለምሳሌ ካላይ ካየነው ኤግዛምፕል 20 ኮምፒውተር እና 1 ሜትር ልብስ ነው ያለ። ስለዚህ አይ ልብሱ አንሶናል ብለን 2 ሜትር ልብስ ወይም 3 ሜትር ልብስ እንጨምር ከሆነ ስንት ኮምፒውተር እንቀንሳለን? በዚያው ልክ 2 ሜትር ልብስ ተጨመር 2 ኮምፒውተር እንቀንሳለን ማለት ነው። ስለዚህ ይሄ ምንድነው in terms of quantity ነው የሚገለጸው ማለት ነው። that could have been produced in its place በምትኩ የተካ ነው። in short ባጭሩ ምንድነው opportunity cost comes into being due to the problem of scarcity። opportunity cost በማን ነው የመጣው? በscarcity ነው። scarcity of resource and the fact that the resource have alternative uses ምንድነው እንደ choice አማራጩን ተጠቅመን ያለን ሀብት እስኪያልቅ ድረስ እንገዛለን ማለት ነው። ስለዚህ አሁን ከዚህ ከኦፖርቹኒቲ ኮስት አለ ይሄን ኦፖርቹኒቲ ኮስት ወደ ግራፍ ወስደን ማየት ይችላል። ለምሳሌ ሁለት ፕሮዳክቶችን ወስደን ኮምፒውተር ኤንድ ክሎዝ ኤንድ አዘር ኮፊ ኤንድ ቲ ብለን መውሰድ እንችላለን ማለት ነው። ስለዚህ አራተኛው ተርም ምንድነው? ዘ ፕሮዳክሽን ፖሲቢሊቲ ፍሮንቲር ወይም ከርቭ እንለዋለን። ይሄ ግራፍ ነው። ምን አይነት ግራፍ ነው? ኦፖርቹኒቲ ኮስትን የምናሳይበት ግራፍ ነው ማለት ነው። the production possibility frontier or curve, in short PPF or PPC ይባላል, is a curve which shows ምንድነው ዲስክራይብ የሚያደርገው ይሄ PPF ወይም PPC various possible combination ነው ጥምረት ነው። የስልክና ላይ ኤግዛምፕል ያየነው የኮምፒውተርና የልብስ አሁን ልብሱ አንድ ሜትር ክሎዝ ብቻ ነው። ይሄን መጨመር ከፈለግ ኮምፒውተሮቹ እየቀነሱ ይሄዳሉ። የልብሱ አማውንት እየጨመረ ሲሄድ እነዚህ ያሉ ኮምባይኔሽን ነው የሚያሳየን። ምንድነው ይሄ ግራፉ ማለት ነው። ኮምባይኔሽን ኦፍ ጉድስ ኤንድ ሰርቪስስ that the society can produce given its resource and technology። ባለን ሪሶርስና ቴክኖሎጂ ተጠቅመን ቤስት ኮምባይኔሽን የምንሰራበት ነው ይላል። to draw the PPF or PPC we need the following assumption አለ የራሱ የሚከተለው ፕሪንሲፕል መላምት አለው። ይሄን ድሮ ለማድረግ ማለት PPFን ድሮ ለማድረግ አንደኛ the quantity and quality of economic resource available for using during the year is fixed። quantity of quality እና ቫሪ ማድረግ አማውንቱና ጥራቱ ቫሪ ማድረግ የለበትም። ምክንያቱም ቫሪ ካደረገ PPFን መሳል አንችልም። አንድ ሜትር ልብስን በአንድ
ኮምፒውተር ሪፕሌስ ላናደርግ እንችላለን። ስለዚህ ኳሊቲ እና ኳንቲቲ ባለን አመት ፊክስድ መሆን አለበት። ሁለተኛው there are two class of output to be produced over the year two dimensional ነው የምጠቀመው ሁለት ክላስ ኦፍ አውትፑት ነው ማለት ለምሳሌ ኮምፒውተርና ልብስ እንደዚህ ሌላ ደግሞ ኮምባይን ነው ጉዶች ነው ማለት assumption ነው። ሶስተኛው the economic is corresponding at a full employment and achieving full production ኢኮኖሚው ሌላ ፕሮብለም አለበት ብለን አናስብም። ለምሳሌ ኢንፍሌሽን ምናምን ይሄን እንደዚህ ተጨማሪ ፕሮብለሞች የሉም ብለን ነው አስዩም እናደርገው። አራተኛ the technology does not change during the year በዚህ አመት ምንም የቴክኖሎጂ ለውጥ የለም ብለን ነው ቲንክ እናደርገው። ምክንያቱም ለውጥ ካለ ስለሚያጠፋብን ማለት ነው ያለው አማውንት ቴክኖሎጂ ከመጣ ልብሱ ትቶ ብዙ ኮምፒውተር ሊመረጥ ይችላል። ስለዚህ እንደዚያ ከሆነ ደግሞ ኮምፒውተሩ ይረክሳል ያለን አማውንት ብዙ ኮምፒውተር ይበልጥ ሊያስገዛን ስለሚችል ቴክኖሎጂን ፊክስድ መሆን አለበት ይላል። ኩዌስችን እንትን አምስተኛ ምንድነው? አምስተኛው assumption some inputs are better adapted to the production of one good than to the production of the other specialization አለ። አሁን ስፔሻላይዜሽን ስንል ልብስን በኮምፒውተር ወይም ኮምፒውተርን በልብስ ለማተካት ግዴታ አንዱ በልጦብናል ማለት ነው ወይም ለኛ ኢምፖርታንት የሆነ ነገር ነው እንጂ ዝም ብለን መምረጥ አንችልም። ስለዚህ ስፔሻላይዜሽን ይኖራል ማለት ነው። ሶ ዲፊኒሽን ኦፍ ተርምስ አለ ፕሮዳክሽን ኤፊሺየንሲ ምንለው ነገር አለ ኤንድ ሪሶርስ አሎኬሽን ነው ነገር አለ። እዚህ ፕሮዳክሽን ኤፊሺየንሲ ኢዝ አን ኢኮኖሚክ ኮንሴፕት ዛት ኢንዲኬትስ ዘ ማክሲመም ሌቨል ኦፍ አውትፑት a manufacturer can produce without lowering the output of another product እንደነ የፕሮዳክሽን ኤፊሺየንሲ ማለት ለምሳሌ ልብስና ኮምፒውተርን ወስደን የልብሱን ኳንቲቲ እንትን መጠኑ ብዛቱን መጨመር ማለት ነው ምን ሳናደርግ የኮምፒውተሩን መጠን ወይም ኳንቲቲ ሳንቀንስ የዛኛውን የልብሱን መጨመር ምን ይባላል? ፕሮዳክት ኤፊሺየንሲ ይባላል ማለት ነው። ሌላው ሪሶርስ አሎኬሽን is the distribution of finite resources to specific purposes selected from among several feasible possibilities እንደነው የሪሶርስ አሎኬሽን ማለት ኮምባይኔሽን የማጣመር ስራ ነው። እንዴት ነው ዲስትሪቢዩት እናደርጋቸው? 1 ሜትር ልብስ ከ20 ኮምፒውተር ነው 2 ሜትር ልብስ ከ19 ኮምፒውተር ነው 3 ሜትር ልብስ ከ18 እያል ኮምቢኔሽን የምንሰራበት የምንድነው ሪሶርስ አሎኬሽን ዲስትሪቢዩት የማድረግ ነው። suppose a hypothetical economy produce food and computer ይመረታል አለ። እዚህ ደግሞ given it is limited resource and available technology እንግዲህ የፉድንና ኮምፒውተርን ለማምረት የሚጠቀሙት ምንድነው ሊሚትድ ሪሶርስ ነው ያላቸው። ሶ ይሄን ተጠቅመው ምን ያመርታሉ አለ ፋይናል አውትፑት ሊያመርቱ ነው አለ። ስለዚህ ለምሳሌ ታይፕስ ኦፍ ፕሮዳክት አለ በቴብል ብናየው ማክሲመም ማምረት የሚችሉት ፉድ በሜትሪክ ቶን ነው የሚነካው ኮምፒውተር ብዛታቸውን ስንት ኮምፒውተር ገዛን ለምሳሌ አንድ ኮምቢኔሽን ምንድነው ማምረት የምንችለው 500 ሜትሪክ ቶን ፉድ ካመረት ምንም ኮምፒውተር የማምረት አቅም የለንም ማለት ነው። ምክንያቱም ያለን ኢፈርት ምን ላይ ፉድ ላይ ብቻ ዋል ነው ወይም ቢ ላይ ሄደን 420 ሜትሪክ ቶን ሶ ፉድ ናመርትና ደሞ ሌላ 500 ኮምፒውተር የማምረት ኃይል አለን ማለት ነው። ሌላ ኮምቢኔሽን ሲ ደግሞ 320 ሜትሪክ ቶንስ ኦፍ ፉድ አመርተን 1000 ኮምፒውተር ማምረት እንችላለን። ሌላ አናዘር ኮምቢኔሽን ኦፍ ዲ ያለ 100 ወይም 180 ሜትሪክ ቶንስ ኦፍ ፉድ እና 1500 ኮምፒውተርስ ማምረት እንችላለን። ይሄ ላይ 0 ወይም ምንም ኑል የሆነ ሜትሪክ ፉድ እና ሜትሪክ ቶንስ ኦፍ ፉድ እና ምርትና ስንት ኮምፒውተር ማምረት እንችላለን? 2000 ኮምፒውተር ማምረት እንችላለን። ስለዚህ አሁን እዚህ ጋር አይታችሁት ከሆነ የምናመርተው የፉድ በሜትሪክ ቶን ሲለካ እዚህ ጋር መጀመሪያ ብዙ ነበር እናመርተው ግን ኮምፒውተር ምንም አናመርት። ወደ ቢ ስንመጣ ግን የፉዱ አማውንት ምንድነው ቀነሰ የኮምፒውተራችን መጠን ምን ሆነ ጨመረ። አሁንም ፉዱ ቀነሰ ኮምፒውተራችን ጨመረ ፉዱ ቀነሰ ኮምፒውተራችን ጨመረ ፉዱ 0 ሆነ ኮምፒውተራችን ግን 2000 ደረሰ። ስለዚህ አሁን ከዚህ ወደዚህ ስንሄድ
በዚህ በ500 እና ወይም ከኤ ወደ ቢ ስንሄድ ያጣነው የምግብ ሜትሪክ ቶን ስንት ነው? 500 ሲቀነስ 420 አይደል? ያጣነው ማለት ነው። ምክንያቱም እዚህ ጋር 500 ነበር የምናመርት፣ እዚህ ጋር ስንመጣ ግን 420 ሆነ። ስንት 80 ሜትሪክ ቶን አተናል። ግን ስንት ኮምፒውተር አምርተናል? 500 ኮምፒውተር አምርተናል ማለት ነው። ስለዚህ ይሄ ራሱ ኤፊሽንት አሎኬሽን ነው። ወደዚህ ስንመጣስ ፉዳችን አሁንም ቀነሰ። ስለዚህ ከቢ ወደዚህ ስንመጣ ስንት ነው? 420 ነበር 320 100ውን አጣነው ማለት ነው። 100 ሜትሪክ ቶን ኦፍ ፉድ ሉዝ አረግ። ግን ስንት ኮምፒውተር አመረትን? ተጨማሪ 1000 ሲቀነስ 500 ኮምፒውተር ተጨማሪ ያገኘ። ስለዚህ አሁን ኦፖርቹኒቲ ኮስት ስናሰላ ከቢ የኤን ቀንስና ሲካፈል ለዚህ ነው ማለት ነው ላገኘ ነው አድርገን እንሰራለን። ስለዚህ ያ ምንድነው ኦፖርቹኒቲ ኮስት? አንዱ ስናገኝ አንደኛው የምናጣው። ኦፖርቹኒቲ ኮስት ማለት the next best alternatives that's foregone in order to gain what the first best alternative ማለት ነው። so graphically ይሄን ስንስለው we can also display the following information in graph as follow። ስለዚህ ፉድን በy axis ብናስቀምጥ ኮምፒውተር x axis ላይ ያለን። ስለዚህ ኮምቢኔሽኑ እንዴ ነው? ለምሳሌ ኮምፒውተር 0 ከሆነ በዚህ እንመጣና ፉዳችን ስንት ነው? 500 እዚህ ጋር አዲች ፖይንት እዚህ ጋር ያለችው ማለት ነው። እዚህ ጋር እቺ ኤ and ፉዱ 420 ከሆነ ከ500 ወደ 2400 የምናወርድ ከሆነ ስንት ኮምፒውተር ማምረት እንችላለን? 500 ኮምፒውተር ቢ ላይ ማለት 500 ኮምፒውተር ማምረት እንችላለን። እሺ ፉዳችን ወደ 320 የምናወርድ ከሆነ ኮምፒውተራችን ወደ 1000 ማሳደግ እንችላለን። አሁን ፉዳችንን ወደ 180 የምናወርድ ከሆነ ማድረግ እንችላለን። ኮምፒውተራችንን ወደ 1500 ከፍ ማድረግ እንችላለን። ምንም ፉድ ማምረት ሳናመርት ተቀረን ደግሞ 2000 ኮምፒውተሮችን ባለን ሪሶርስ ማምረት እንችላለን። ስለዚህ ፕሮዳክሽን ፒፒኤፍ ወይም ፕሮዳክሽን ፖሲቢሊቲ ፍሮንቲር ወይም ከርቭ የምንለው ይሄ ነው ማለት ነው። ምንድነው? ኮምባይኔሽን ነው። አሁን ይሄም እዚህ ጋር ሚሽንትነን እዚህ ጋር ውጤታማ ነን ሁሎችም ፖይንት ላይ ያለን ሪሶርስ ሙሉ በሙሉ ተጠቅመን አምርተን ማለት ነው። the following so the note is the following points ይላል all points on the curve are both attainable and efficient። ከርቦቹ ላይ እዚህ ላይ a b c d e እዚህ ጋር ሌላ ኢንፊኒቲ የሆነ ፖይንት ሊሆን ይችላል along the curve ማለት ነው። በከርቡ ላይ ብዙ የተለያዩ ፖይንቶች ሊሆኑ ይችላሉ። እዚህ ጋር ምናመርት ከሆነ ምንድነው attainable ነው። አንደኛ እንችላለን፣ ምክንያቱም ይሄ በጀታችን ብለን መውሰድ እንችላለን ያለን በጀት። ስለዚህ እዚህ ጋር ላይ እዚህ ማንኛውም ፖይንት እዚህ መስመር ማንኛውም ፖይንት ጋር እዚህ መጣን እዚህ ማድረግ እንችላለን። attainable ነው። አፎርድ ወይም ፔ ማድረግ መክፈል እንችላለን። እንደገና ኤፊሺየንት ነው፣ ውጤታማም ነው። ምክንያቱም ያለንን ሪሶርስ ተጠቅመን ሙሉ በሙሉ አምርተናል ማለት ነው። next any point inside the curve for example point q is attainable። ከከርቭ ውስጥ ለምሳሌ እቺን ፖይንት ብንወስዳት አይተችን ኪውን ኢንሳይድ ዘ ከርቭ ነው ያለችው ወደዚህ ማለት ነው። አሁን ወደዚህ በጀታችን ይሄውላ የኛ ነው። እዚህ ድረስ ማክሲመም በጀታችን እዚህ ጋር ነው። እንግዲህ ከዚህ በታች ማምረት ይቻላል። ምንድነው አቴኔብል ነው፣ ምን እንችላለን ማምረት፣ ግን ውጤታማ አይደለም፣ በት ኖት ኢፊሺየንት። ስለዚህ ኢንሳይድ ዘ ከርቭ ከሆነ ፖይንቱ ምንድነው ኢፊሺየንት አይደለም፣ ማምረት ግን እንችላለን፣ ግን ኪሳራ ውስጥ ነው ማለት ነው፣ ወይም ውጤታማ አይደለም። ሶስተኛው የኔ ፖይንት አውትሳይድ ዘ ከርቭ ደግሞ አውትሳይድ ዘ ከርቭ አይደል ማለት ከበጀታችን በላይ እያመረትን ነው ማለት ነው። ስለዚህ አር ላይ ይችናት አር አውትሳይድ ዘ ከርቭ ማለት ነው። ስለዚህ እዚህ ጋር ብናመርት ምን ይሆናል? አናቴኔብል አይቻልም ሲጀመር፣ ምክንያቱም እዚህ ጋር የሚደርስ ብር ወይንም ኢንካም የለም። ብንደርስ ኖሮ ግን ምንድን ነበር? በጣም ጥሩ ነበር። ሶ አናቴኔብል ነው ግን ኢንኤፊሺየንት ነው። ይሄ ማለት ኤፊሺየንት ነው ኤፊሺየንት ብንችልማ ብዙ እንደውም ከዚህኛው ከከርባችን የበለጠ ብዙ አግኝተን ነበር፣ ግን አይቻልም። ምክንያቱም ኢንካማችን በዚህ ከርቭ ነው ዲፔንድ የሚሆነው በዚህ። ስለዚህ እዚህ አውትሳይድ ከሆነ አናቴኔብል እና ኤፊሺየንት ነው። ኦን ዘ ከርቭ ከሆነ አቴኔብል ኤፊሺየንት፣ ኢንሳይድ ዘ ከርቭ ከሆነ ደግሞ አቴኔብል በት ኖት ኤፊሺየንት ነው ብለን ስለ ፒፒሲ ያለውን እንጨርሳለን ማለት ነው።
ስለቀሩ ማለት ነው። the PPP describes three important concepts ምንድነው ይሄ ፕሮዳክሽን ፖሲቢሊቲ ፍሮንቲየር የሚገልጸው አንደኛ the concept of scarcity የቅድም ያልነው ነው scarcity ነው ሲጀመር እሱን ያመጣብን ይሄን ወደ choice ገባን choice ደግሞ የምናመጣብን ኮስቱን አመጣብን so describes the concept of scarcity even if a society employ all of its resources and use them optimally it cannot produce a finite amount of output infinite የሆነ output ማምረት አይችሉም ምክንያቱም ሪሶርሳቸው ምንድነው ሊሚትድ ስለሆነ ማለት ያላቸው ሀብት ሊሚትድ ስለሆነ unlimited የሆነ ውጤት ሊያመጡ አይችሉም ማለት ነው ሁለተኛው the concept of choice አብሮዟል any moment along the curve denotes shift in preference ምንድነው እዚህ ጋር ፉዳችንን ስንቀንስ ኮምፒውተራችንን እየጨመረ ነው ምክንያቱም ብዙ ኮምፒውተር ስላስፈለገን ከፉዱ ቀነስ እናደርጋለን ማለት ነው ስለዚህ ምንድነው concept of choice ይዟል ሶስተኛ the concept of opportunity cost ምንድነው opportunity cost ፉዳችንን ስንቀንስ አንድ የሆነ ኮምፒውተር ጨምረናል ግን ፉዱ ጋር ብንቀር ነው ያለን ምናገኘው ግን ወደ ኮምፒውተር ስንሄድ ያጣ ነው ማለት ነው when economy produce on the PPF producing one or more goods necessities sacrifice መስዋዕት ያደርጋት የፉድ መጠን ማለት ነው of some of other ምንድን ሌላ ኮምፒውተር ለመጨመር as reflected by the PPP downward sloping curve ይሄ ከርባቸው ነገራችን ላይ ዳውንዋርድ የሆነ እንትን ነው ሪሊ ኢንቨርስ ሪሌሽን ያላችሁ ሁለቱንም ባንዚ መጨመር አንችልም መቀነስም አንችልም መቀነስም ምንቀንስ ከሆነ ሁለቱንም ባንዚ ምንድነው ኢንሳይድ ዘ ከርቭ የሚለው ጋር ይሄድብናል ሁለቶችንም መጨመር አንችልም ምክንያቱም አውትሳይድ ዘ ከርቭ ይሄዳል ሶ ምንድነው ኢንቨርስ ሪሌሽን የአንዱን መጠን ከጨመርን የአንዱ የሌላኛውን መጠን መቀነስ አለብን የሚለው ዳውንዋርድ ስሎፒንግ ነው ማለት ነው PPF related to the opportunity cost we have a law known as the loss of increasing opportunity cost ስለዚህ opportunity cost ምናወራ ከሆነ loss of increasing opportunity cost ይላል አለ this law states that ምንድነው የሚለው we produce more and more of a product the opportunity cost per unit of additional output increase this makes the shape of the PPP concave to the origin ከማ ጀመረው ምንድነው ኮንኬቭ እንዲሆን አርጎታል ምክንያቱም ኦፖርቹኒቲ ኮስቱ ምንድነው እየጨመረ ነው የሚሄደው ማለት ነው ከዚህ ወደዚህ ስንመጣ ከዚህ ወደዚህ ስንመጣ ኦፖርቹኒቲ ኮስቱ እየጨመረ ይሄዳል ማለት ነው ስለዚህ ምን እንዲሆን አርጎታል ከርቡን ኮንኬቭ ኦሪጂን መጀመሪያ አካባቢ እዚህ ጋር ኮንኬቭ እንዲሆን እዚህ ጋር ኮንኬቭ እንዲሆን አስችሎታል ማለት ነው opportunity cost increases when we produce more of one goods because economic resources are not completely attainable to alternative specialization effect ምንድነው ስፔሻላይዜሽን ማለት more prefer ለኛ የሚጠቅመን ስለምንመርጥ ካንዱ ጉድ more ስለምንወስድ ምንድነው ኢንክሪዝ ያደርጋል ዲዛይኑ በጣም እየቀነሰ ይሄዳል ማለት ነው ስለዚህ opportunity cost of goods ማለት እንግዲህ the amount of the next best alternative sacrificed አንዱን ለማግኘት አንዱን ያጣ ነው ሳክሪፋይ ያደረግነው ያጣ ነው ጉድ አማውንት አለ ዲፈረንስ ማለት ነው ሲካፈል the amount of good gained ለምሳሌ እዚህ ሰንጠረዡ ጋር ብንመጣ amount of good ሎዝ ያደረግነው ከ500 ወደ 420 ነው የመጣን እዚህ ጋር ምንድነው ቀነስን ይሄ ሎዝ ያደረግነው ጌን ግን ከ0 ወደ 500 ስንሄድ ጌን ነው ስለዚህ ምንድነው ይሄን አካፍለን ኦፖርቹኒቲ ኮስት እናገኛለን ማለት ነው ስለዚህ the amount of the next best alternative sacrificed divided by the amount of the good gained ብለን እንሰራለን ማለት ነው opportunity cost calculation ስንሰራ referring to the above table በኮምፒውተርና በምንድነው በፉድ ነው ያ በፉድ መካከል የተሰጠነ ማለት ነው ከዚያ በመነሳት if the economy is initially operating at B ላይ ነን እንበልና what is the opportunity cost of producing one more unit of computer አሁን B ላይ ነን እንበልና ወደ C ስንሄድ እዚህ ጋር
ቢጋ ነው ያለን። አሁን ስንት ነው የምናመርት? 420 ፉድ ሜትሪክ ቶን ፉድ እና 500 ኮምፒውተር ነው የምናመርት። ግን ወደ ሲስ ልንነር ወደዚህ ስንነድ ፉዳችን ወደ 320 ቀንሷል። አንድ ዘን ኮምፒውተራችን ደግሞ ወደ 1000 ጨምሯል ማለት ነው። ስለዚህ የዚህ ኦፖርቹኒቲ ኮስት አንድ ኮምፒውተር ለመጨመር ስንት ሜትሪክ ቶን ፉድ ሳክሪፋይ ማድረግ አለብን የሚለው ነው የሚገልጽልን። ለምሳሌ 500 ነው። 501 ኮምፒውተር ለመግዛት የምናወጣት ፉድ አንዷ ዩኒት የምናጣት ፉድ ስንት ናት የሚለውን ያሰላልናል ማለት ነው። ስለዚህ ኦፖርቹኒቲ ኮስት ምንድነው? ቀመሩ አማውንት ኦፍ ኔክስት ቤስት ኦልተርኔቲቭ ሳክሪፋይ ነው። ሳክሪፋይ የሆነው ሲካፈል ላገኘ ነው። ስለዚህ 420 ሲቀነስ 320 ሳክሪፋይ ያደርገው ማለት ነው። ምክንያቱም ያው እዚህ ጋር ከ420 ወደ 320 ስንሄድ ስንት 100 ሳክሪፋይ ያደርገናል። ስለዚህ ሳክሪፋይ ያደረግነው ስንት ነው? 100 ወይም ኔጌቲቭ ውስጥ ገብቶ ማለት ነው 100 ሳክሪፋይ ያደርገናል። ጌን ያደረግነው ደግሞ ኮምፒውተሩ ላይ ከ500 ወደ 1000 ስንሄድ 500 ጌን አድርገናል። ስለዚህ ይሄ ጋር ሲሰላ 420 ቢ የነበረው ነው ወደ 320 ሲ ነው። ስለዚህ ሲቀነስ ኔጌቲቭ ነው የሚሆን ዘን 1000 ያገኘነው ነው ከኮምፒውተር ሲቀነሱ 500 ይሆናል። ይሄኛው ኔጌቲቭ ነው። አብሶሉት ቫልዩ ነው የምንከተለው ምክንያቱም ኳንቲቲ ኦፍ ጉድ ኔጌቲቭ ኳንቲቲ ኦፍ ጉድ የለንም። ስለዚህ ፖዚቲቭ ነው የምንወስደው። ሶ ይሄን ስናካፍለው እንት ነው 100 ኦቨር 500ኛ ይሆናል። በ100 ኦቨር 100ኛ ስናካፍለው 1 ኦቨር 5 ይሆናል። ሲካፈል እንት ነው 0.2 ይሆናል። አሁን ይሄ ኢንተርፕሬቴሽን ተመጣለች አብዛኛው ጊዜ ፈተና ላይ ኢንተርፕሬቴሽኗ ምን ማለት ነው? የ0.2 ኦፖርቹኒቲ ኮስት ማስላት ቀላል ነው። ምክንያቱም ሳክሪፋይ ያደረግነው ሉዝ ያደረግነው ጉድ አማውንት አለ። የዚያን ዲፈረንስ ቀንሰን ካገኘነው አካፍለን ነው የምናገኘው። ግን ይቺ ማለት ምን ማለት ነው? ይቺ ማለት አንድ ዩኒት ኦፍ ኮምፒውተር እዚህ ጋር አንድ ዩኒት ኦፍ ኮምፒውተር ለመግዛት አንድ ኮምፒውተር ከ500 ላይ ለመጨመር ስንት ዩኒት ማጣት አለብን? ስንት ዩኒት ሜትሪክ ቶንስ ኦፍ ፉድ ማጣት አለብን? 0.2 ቶንስ ሜትሪክ ኦፍ ፉድ ማጣት አለብን ወይም መተው አለብን ማለት ነው። the economy gives up 0.2 metric of ton of food per computer። ስለዚህ አንድ ኮምፒውተር ለመግዛት ወይም ኮምፒውተራችንን 501 ለማድረግ ማለት ነው 501 ለማድረግ ኮምፒውተራችን ከ420 ሲቀነስ 0.2 መሆን አለበት ፉዳችን ማለት ነው። ፉዳችን ከ402 ሲቀነስ 0.2 መሆን አለበት። ስለዚህ this opportunity cost says that in order to gain or buy one amount of or add to our computer one by one unit one quantity we must lose or sacrifice 0.2 units of what the metric tons of food ማለት ነው። የዚህኛው ዲፊኒሽኑ ወይም ኢንተርፕሪቴሽኑ ተመራለ ያብዛኛው ጊዜ ፈተና እቺን ማየት አለባችሁ። ሌላው ኔጌቲቭ ሲሆን አብሶሉት ቫልዩ ነው ማለት ምክንያቱም ኳንቲቲ ነው ብያቸዋለሁ። ይሄ ኳንቲቲ የጉድስ ኤንድ ሰርቪስ ኳንቲቲ በኔጌቲቭ አይገለጽም። ስለዚህ ኦልዌይስ አብሶሉት ቫልዩን ከታለን ወይም ፖዚቲቭን መውሰድ እንችላለን ማለት ነው። ይሄ ኖት ያን ነው የሚለው። ስለዚህ we take the absolute values of opportunity cost as we interested in interpret this magnitude ማለት ነው። ሌላው ኢኮኖሚክ ግሮዝ ኤንድ ፕሮዳክሽን ፖሲቢሊቲ ፍሮንቲር እንግዲህ አሁን ይሄ ፒፒኤፍ የምንለው ሶስቱ ኢኮኖሚክ ፕሮብሌሞችን ባንድ ላይ ነው የሚያሳያችሁ። ምን ስካርሲቲን ባንድ ላይ ያሳያል፣ ቾይስ ኦፖርቹኒቲ ኮስትን ባንድ ላይ ነው ያሳየን ፒፒኤፍ። ሶ ይሄ አለ ካል ከግሮዝ ጋር ያለው ሪሌሽን ምንድነው የሚለው ደግሞ አሁን ነው ምን ይሄ ስካርሲቲ እና እንትን ኢኮኖሚክ ግሮዝ እና ፒፒፒ እንዴት ነው ኢንተራክት የሚያደርጉት የሚለው እናያለን። ኢኮኖሚክ ግሮዝ ስንል እንግዲህ ነገሮች በኳንቲቲ መጨመር ነው እንጂ ኳሊቲ ላይኖራቸው ይችላል። ኳሊቲ ካለው ወደ ዴቨሎፕመንት ይሄዳል። ስለዚህ ኢኮኖሚክ ግሮዝ which is an increase in total output level amount ነው እንጂ ኳሊቲ አላለም። when one or both of the following condition occurs መቼ ነው ኢኮኖሚክ ግሮዝ ያለ? አንደኛ increase the quantity and quality of economic resources። ሁለተኛ advance in technology። ነገራችን ላይ ኳሊቲም ኳንቲቲም ካለበት ኢኮኖሚክ ዴቨሎፕመንት ይሄዳል። ግን እዚህ ጋር ኢኮኖሚክ ግሮዝ ብሎ ነው ያስቀመጠው። ስለዚህ increase in ምንድነው quantity and quality በሁሉም የሚያድግ ከሆነ ምን ይሆናል?
ኢኮኖሚክ ግሮዝ አለ ማለት ነው። ሁለተኛ ቴክኖሎጂያችን አድቫንስ መሆን አለበት ወይ የተሻለ ቴክኖሎጂ አፕላይ ማድረግ አለበት ማለት ነው። ኢኮኖሚክ ግሮዝ አለ ማለት ኢኮኖሚክ ግሮዝ is represented by the outward shift of the PPP as depicted in figure above ማለት ነው። እዚህ ፊገሩ ጋር ቀደም ስንመጣ outside the curve ወይም እቺ አር ምንላት ምንድነች አንችልም እንጂ ብንችል more satisfy ወይም ውጤታማ እንሆን ነበር ግን እዚህ ጋር አንችልም። ስለዚህ አሁን ፒፒኤፋችን ወይም ይሄ ከርቫችን ወደ ውጭ ወጣ ማለት ወደ አር ሄደ ማለት ምንድነው ግሮዝ አለን አድገናል ወይም እድገት አለን ኢኮኖሚ እድገት አለን ማለት ነው። ስለዚህ ኢኮኖሚ ግሮዝ ማለት እንግዲህ ሁለቱም አሁን ለምሳሌ ይሄ የመጀመሪያው የፉድና የኮምፒውተር ከርቫችን ኮምቢኔሽን ነበር ይሄኛው ዘን ይሄ ከርቭ አውትዋርድ ሽፍት አደረገልን ማለት ሞር ኤፊሺየንት ኤንድ አቴኔብል ምን ሆን ከሆነ ኢኮኖሚ ግሮዝ አለ ማለት ነው። an economy can grow because of increase in productivity in one sector of the economy sector one sector አድርጎ ይችላል for example improved in technology applied either of food or computer አሁን እዚህ ጋር ሁለቱም ባንዲ ነው ያደጉት ኢኳሊ ኮምፒውተርም ፉድም አብረው ነው ሽፍት ያደረጉት እኩል ግን አንዱ ኢኮኖሚክ ቫሪያብል ወይም አንዱ ጉድስ ብቻ ቢያድግ ምን ይፈጠራል የሚለው ነው ያለ ለምሳሌ እዚህ ጋር ፉድ አለ የፉድ ከርቭ ብቻ ነው ወደ ላይ አውትዋርድ ሽፍት ያደረገ ስለዚህ ቴክኖሎጂ ፉድ ላይ አፕላይ ያደረግነው ቴክኖሎጂ ቤስት ቴክኖሎጂ አፕላይ ያደረገና ማለት ኮምፒውተር ግን ባለበት ነው እዚህኛው ከርቭ ጋር ወደዚህኛው ስንመጣ ደግሞ ፉድ ባለበት ነው ኮምፒውተራችን ግን የኮምፒውተራችን አማውንት ምንድነው ጨምሯል ስለዚህ ሞር ቴክኖሎጂ አፕላይ ያደረግነው ኮምፒውተር ምርቱ ላይ ነው ማለት እዚህ ጋር ደግሞ ሞር ምንድነው ቴክኖሎጂ አፕላይ ያደረግነው ፉድ ጋር ስለዚህ አንዱ አውትፑት ወይም አንዱ ጉድ ብቻ ኢንክሪዝ ኢኮኖሚ ግሮዝ ሊያመጣ ይችላል ስለዚህ ይሄኛው ምንድነው ፉድ ፕሮዳክሽን ያሳየናል ቢ ደግሞ ኮምፒውተር ፕሮዳክሽን ኢንክሪዝ ማድረጉ ነው ይላል ማለት ነው። እንግዲህ አሁን ሴንትራል ፕሮብለምስ ኦፍ ኢኮኖሚክስ አሉ እነዚህ ጥያቄዎች ናቸው። እንግዲህ አሁን ስካርሲቲ ካለ ብለን ስናወራ ነበር በፊት ስካርሲቲ ካለ ሬዝ የሚደረጉ ጥያቄዎች አሉ ማለት ነው። ስለዚህ what are basic economic questions ብለን ስናይ economic problem which an economic system faces owing to scarcity of resource አሁን ይሄ ስካርሲቲ ነው እንግዲህ የምናወራው known as basic economic problem በስካርሲቲ የመጣ ምንድነው ቤዚክ ኢኮኖሚክ ፕሮብለም ነው የምንለው this problem are common to all economic system ለማንኛውም ኢኮኖሚክ ሲስተም አለ they are also referred to as central problems of an economy የአንድ ኢኮኖሚክ ሲስተም ምንድነው ዋናው ወይም አካላዊ ችግሩ ቁንጮ ብለን የምናየው ሴንትራል ፕሮብለምስ የሚነሱ እነሱ ጥያቄዎች ስለዚህ በሞደርን ሶሳይቲ ምን መመለስ አለበት እነዚህ ሶስቶች ጥያቄዎች መመለስ አለባቸው አንደኛ what goods and services are to be produced ምን አይነት ምርት ማምረት አለብኝ ሚለው አንድ ጥያቄ ነው ምክንያቱም ሁሉንም እንዳናመርት እጥረት አለብን ስካርሲቲ አለብን ስለዚህ መርጠን የግዴታ የሚያዋጣንን እኛ ገበያ ላይ ዘው ነው የምንቀርበው ፕሮዳክት ማምረት አለብን ይሄን ጥያቄ ይዘው ዘን ሁለተኛው ጥያቄ የምናነሳው how to produce goods እንዴት ላመርተው ነው ሰራተኛ ልቅጠር ቴክኖሎጂ ልቅጠር ላበር ኢንተንሲቭ ቴክኖሎጂ ኢንተንሲቭ ካፒታል ኢንተንሲቭ ቴክኖሎጂ ካፒታል ኢንተንሲቭ ነው ስለዚህ በቴክኖሎጂ ይመረጥ ወይ በላበር የሚለው ሌላ ጥያቄ ነው ሶስተኛው ፎርም ጉድስ ኤንድ ሰርቪስስ ቱ ፕሮዱስ ጉዱን ወይም ይሄን ፕሮዳክት ለማን ነው ማመርተው ለተማሪ ነው ለገበሬ ነው ለከተማ ነው ለገጠር የሚለው ለማን እንደምናመርት ራሱ ጥያቄ ያስነሳል ስለዚህ እነዚህ central problems of an economy ወይ basic economic questions that raise an economy ብለን የምናያቸው ማለት ነው የመጀመሪያው what goods and services are to be produced ይላል እንግዲህ ይሄ ምንድነው ምን አይነት ጉድ እናምርት ሚለው ጥያቄ ነው ማለት የመጀመሪያው this question also called the problems of allocation of resource ሪሶርሶችን አሎኬት ዲስትሪቢዩሽኑ ከስርጭቱ አንፃር ይገኛል አይገኝም በኢንፑት እናገኛለን አናገኝም ይሄን ለማምረት የሚለው ሌላ ጥያቄ ተነሳብና ስለዚህ
የኢንፑት የግብአት እጥረት መኖሩ ለምሳሌ ኮምፒውተር ባመርት ስፔር ፓርቱም ወይም ጥቃቅን ተገጣጣሚ ፓርቱን ማን አቅራቢ የለኝም ስለዚህ ሌላ በቀላሉ የሚያቀርልልኝ ለምሳሌ ፉድ ባመርት ተገበሬው እንደግባት ተጠቀማለሁ ብለን ምንድነው ልንመርጥ እንችላለን አሎኬሽኑ ወይም ዲስትሪቢዩሽኑን ልናይ እንችላለን this implies that every economy must decide on a type good and quantity of goods produced መለየት አለብን ማለት ነው the economy must make choice between the production of consumption and capital goods consumption capital goods የሚለው ምንድነው ምርጫ እንገባለን ማለት ነው ለኮንሰምፕሽን ነው የሚውሉ ለካፒታል እንደገና ፕሮሰስድ ነው ለፋርዘር ለእንትን መርቻንዳይዝ ነው የሚለውን ማየት አለብን ሲቪል ሚሊታሪ ጉድ ለህዝብ ነው ለወታደራዊ አቅርቦት ነው የሚሆኑት and necessary and luxury የቅንጦት ዕቃ ነው ማመርተው necessity good ሁሌም እንጠቀመው ወይስ ነው ማመርተው የሚለው ምንድነው ጥያቄ ውስጥ ይገባል ማለት ነው ሁለተኛው question how to produce a good and service ነው እንዴት ላምርት የሚለው ደግሞ this also refers to a problem of choice of technique ነው ምን አይነት ቴክኒክ ምን አይነት ሜትድ ወይ ምን አይነት ዘዴ ተጠቅሜ ላምርተው በእርሻ ነው ላበ ሰራተኛ ቀጥሬ ነው ማስመርተው ምናምን የሚለው problem of choice of technique ይገባል ማለት ነው once an economy has reached its decision regarding to types of goods and services እንግዲህ መጀመሪያ የትኛውን ምርት ላምርት የሚለውን እዚህ ጋር መረጥን አይደል what goods and services are produced ብለን ታይፑና ኳንቲቲው መረጥ ከመረጥን በኋላ በምን ላምርተው የሚለው ደግሞ ሌላ ጥያቄ ያስነሳብናል ስለዚህ ምንድነው ሌላ question ያስነሳ ማለት ነው to be produced and has determined their respective quantity እዚህ ጋር ወሰነናል it must decide how to produce እንዴት ይመረት አሁን ኳንቲቲውንና ታይፑን ወሰን መጀመሪያው ጥያቄ ጋር what goods and services produced የሚለው አሁን ምንድነው እንዴት ላመርተው የሚለው ጋር which entails choosing between alternative methods of techniques of production for example techniques of production ማለት weight can be produced using primitive tools አሁን ለምሳሌ ስንዴና ምርት ብንል በአሸንት በሆነ ወይ በቀደምት ትራዲሽናል በሆነ ወይ ባህላዊ በሆነ የማምረቻ መሳሪያ ተጠቅመን ልናመርት እንችላለን ሰራተኛ ቀጥረን ልናስመርት እንችላለን or using modern machine አሁን ደግሞ ትራክተር ምናምን ዘመናዊ የሆኑ ማሽነሪዎችን ቀጥረን ልናሰራ እንችላለን የምንድነው ላበር ኢንተንሲቭ ሊሆን ይችላል ካፒታል ኢንተንሲቭ ሊሆን ይችላል ማለት ነው ስለዚህ የምንድነው how to produce እንዴት ላምርት የሚለው ወይ ላበር ተጠቀማለህ ወይ በበሬ ታመርታለህ ወይ ትራክተር አፕላይ አድርገው ትራክተር ታሰርሳለህ ማለት ነው ስለዚህ እንዴት ላምርት የሚለው ከመጀመሪያው ጥያቄ what goods produce ብለን ታይፑንና ኳንቲቲውን ከወሰኑ በኋላ ደግሞ በምን ላምርተው ማለት choice of technique በላበር ኢንተንሲቭ ካፒታል ኢንተንሲቭ የሚለውን ዲሳይድ እናደርጋለን ማለት ነው the various techniques of production can be classified into two ምንድነው ቴክኒኮች በሁለት ይከፈላሉ ላበር ኢንተንሲቭ እና ካፒታል ኢንተንሲቭ ተብለው ማለት ነው ምንድነው በላበር ወይም በሰራተኞች በሰው ኃይል የሚተዳደርና በቴክኖሎጂ የሚመራ ማለት ነው labor intensive technology techniques involves the use of more labor ብዙ ሰራተኛ መጠቀም relative to capital ምንም ወይም ትንሽ ካፒታል ያለ ማለት point of output በየአውትፑት in contrast capital intensive ካልን ግን በላበሩን እናስወጣና ወይም ብዙ ላበር ሳንቀጥር involves the use of more capital ለመጠቀም relative to labor per unit the choice between these techniques depends on the availability of supplies of diverse production factors and their relative prices እንግዲህ የቴክኒኩ ምርጫ ጉዳይ ምንድነው እንዳቅማችን ይወሰናል ወይም አካባቢው እንደሚያስፈልገው ለምሳሌ የገዛነው መሬት ለትራክተር ላይ መች ይችላል መኪና ላይ ያስገባ ይችላል እንደዚህ ከሆነ ምንድነው የሰው ኃይል እንቀጥራለን ሞር ላበር እንተሲኖራል ግን አስፋልት ዳር ወይም ከተማ ከሆነ ብዙ የሰው ኃይል ላይ ያስፈልገን ይችላል ስለዚህ ቦታው ምንድነው ዲፔንድ ያደርጋል making a good choice is important for making the best possible use of limited resource to produce the maximum number of goods and services ስለዚህ ቦታውን አይተን ፕሮዳክሽን ቴክኒኩን ማምራቱ ለኛ ምንድነው ሞር ኤፊሽንት እንድንሆን ይረዳናል ማለት ነው እንግዲህ አሁን መጀመሪያ ምን ላምርት የሚለው ጥያቄውን መለስ ምን ላምርት ብለን ታይፑን የፕሮዳክቱን አይነትና መጠኑን ወሰን ሁለተኛ ይሄን ወስኜ ደግሞ
በምን አይነት በቴክኖሎጂ መረት በላበር የሚለውንም እሱንም መለስ። አሁን ደግሞ ተመረተ ምርቱ ሳይመረት ይሄን እንደወሰን ሳይመረት ገና ይሄን ምርት ባመርት ማን ነው የኔን ምርት የሚገዛኝ የሚለውን ደግሞ ሌላ ጥያቄ ያስነሳል። እኔ ምርት ባየሬ ወይም ከስተመር የማን ነው የሚለው ሌላ ጥያቄ ሬዝ ያደርጋል ማለት ነው እዚህ ጋር። so for whom are goods and services to be produced የሚለው ሌላ this problem also called problem of distribution of national product። እንዴት ነው ፕሮዳክትን ዲስትሪቢዩት ማድረገው የምሸጠው የሚለው አክሰስ አለኝ የመንገድ ትራንስፖርት ምናምን አለ የሚለው ሌላ ደግሞ ጥያቄ ያስነሳል። in a country it relates to how material products is distributed among different members of society። እንዴት ነው ማሰራጨው? the economy should decide for instance whether to produce for the benefit of few rich people or the majority of the people። አብዛኛው ለዝቅተኛው ማህበረሰብ ነው ወይስ ለሀብታሞች ወይም ለከፍተኞች ማህበረሰብ ነው ማመርተው የሚለው ዲሳይድ እናደርጋለን። an economy that wants to produce for the benefit of maximum numbers of people would first try to focus on the production of necessity goods for the whole population። አብዛኛውን ወይም ማጆሪቲ ፒፕል ወይም ዝቅተኛው ማህበረሰብ አይተን ምናመርት ከሆነ ምንድነው የኔሴሲቲ ጉድ ወይም ቤዚክ ጉድስ ምንላቸው ማምረት አለብን። ወሳኝ የሆኑ ሁሌ የምንጠቀማቸው ማምረት አለብን። and then on the production of luxury goods። luxury good ደግሞ ሀብታሞች ናቸው። አሁን የቅንጦት እቃ ዝቅተኛው ማህበረሰብ ወይም የታች ሚኒመም ኢኮኖሚ ያለው ማህበረሰብ ሊገዛን አይችልም የቅንጦት እቃ። ምክንያቱም እኔ ዳቦ እንበለው ሳይኖረኝ ወርቅ ወይም የአንገት ሀብል ልገዛ አይችልም። ስለዚህ ምንድነው ይሄን ማየት አለብን። ለማን ነው የምናመርተው? ለነሰሲቲ ጉድ እንደ ሰርቫይቭ ማለት እንደ ልብስ ምግብ መጠለያ ያሉ እንደ ሰርቫይቫል ለምናያቸው ጉዶች አሉ ነሰሲቲ ጉድ ማለት ነው። ግዴታ አሁን ለምሳሌ ዳቦ ብናመርት ዳቦ ግዴታ መብላት አለብን ሌላ ምን በለው ከለለ ማለት ነው። ስለዚህ ይሄ ነሰሲቲ ጉድ ነው። ይሄን ደግሞ የሚገዛው ምንድነው ታችኛው ማህበረሰብ ነው እንጂ አሁን ሀብታሞች እነሱ ዳቦ ላይገዙ ይችላሉ። ስለዚህ ምንድነው ማን ነው ከስተመራችንን አይደንቲፋይ ማድረግ አለብን። የኛ ከስተመር ማን ነው ደንበኛችን ማን ነው ሚለውን አይደንቲፋይ ማድረግ አለብን ነው የሚለው ሶስተኛው ጥያቄ ማለት ነው። all these and other fundamental economic problem focus on human needs and wants። እንግዲህ በሰው ልጅ ፍላጎት ነው የሚወሰነው። many human efforts in modern society are directed towards the production of goods and services in order to satisfy human needs and wants ነው። ምንድነው ኢፈርታቸውን በሞደርን ሶሳይቲ ዳይሬክት የሚያደርጉት ምንድነው goods and services ፍላጎታቸውን ለማሟላት በማለት ነው። this human efforts result in economic activity that occurs within the framework of an economic system። አሁን እንግዲህ ይሄንን ችግር ለማቅረፍ ወይም ፍላጎታቸውን በአመረስ ምርት ለሳቲስፋይ ለማድረግ ወይም ለማቅረፍ ምን የሚል ነገር መጣ? ኢኮኖሚክ ሲስተም የኢኮኖሚ ስርዓት የሚል ነገር መጣ። ስለዚህ ደግሞ አሁን ይሄ ኢኮኖሚክ ሲስተም ምንድነው የሚለውን ማየት አለብን። እንግዲህ ኢኮኖሚክ ሲስተም ከላይ ያሉ ጥያቄዎች ናቸው ፕሮዲዩስ ያደርጉት። so the way a society tries to answer the basic economic question like ሶስት ጥያቄዎች ምንናምርት what to produce what type how to produce እና for whom to produce ምንናምርት እንዴት እናምርትና ለማን እናምርት የሚለውን ጥያቄ ለመመለስ ምንድነው ኢኮኖሚክ ሲስተም የሚል ነገር መጣ። an economic system is a set of organizational and international arrangements established to answer the basic economic questions። እነዚህ ጥያቄዎች ነው መሰለኝ ለመመለስ ማለት ነው። the different types of economic system are classified on the basis of ownership of economic resource። እንግዲህ ያለን ኢኮኖሚክ ሪሶርስ ባለቤትነት ይወሰናል ማለት ነው። the main types of economic system የኢኮኖሚ ስርዓት የምንላቸው ትራዲሽናል ኢኮኖሚ ባህላዊ የቆየት ያለ ጥንቱ or subsistence እንለዋለን። ካፒታል ኢኮኖሚ ወይም ፍሪ ማርኬት ጋር አብሮ ይሄዳል። ኮማንድ ማለት ደግሞ ገቨርንመንት ኢንተርቬንሽን ወይም በመንግስት የሚመራ and mixed የሁሉም ቅልቅል ይሆናል ማለት ነው ኢኮኖሚክስ ስርዓቶች። this economic system are discussed as follow ያን አንድ ባንድ እናያቸዋለን ማለት ነው። የመጀመሪያው ትራዲሽናል ኢኮኖሚ አለ። ሶ ትራዲሽናል ኢኮኖሚ ምንድነው ብለን ስናይ
ትራዲሽናል ኢኮኖሚ is a system realized on customers histories and time honored beliefs ያለን በታሪካችን ሊሆን ይችላል ከስተምስ ትውፊታችን በቆየ ትውፊታችን እንደገና ባህላችን አለ and time honored beliefs ቆየት ባለ ከጥንት ከአያቶቻችን በመጣ የገበያ ስርዓት የምንመራው ትራዲሽናል ነው ማለት ነው። ትራዲሽን ጋይድስ እንግዲህ ባህል ነው የሚመራ ጋይድስ ኢኮኖሚክ ዲሲዥን such as production and distribution ስናመርተም ስናሰራጭ ምንድነው በባህል መሰረት ነው ተመስርተን ነው የምናመርተው ማለት ነው። ሶሳይቲ with traditional economics depends on agriculture እንግዲህ በግብርና ፊሺንግ ሃንቲንግ ጋዘሪንግ ምንድነው የዳይሬክት እንደተገኘ ቀጥታ ማረስ እንጂ ምርቱንም ፊሽኑም አሁን ቀጥታ ከባህር ማጥመድ እንጂ ሌላ ፋርዘር ወይ ኢንዳስትሪ ውስጥ ገብቶ አይደለም ይሄ ትራዲሽናል ኢኮኖሚ የሚስተዳደረው። ስለዚህ ዳይሬክት እንደተገኘ ናቹራል ሪሶርሱን መጠቀም ነው ማለት ነው። or some combination of them they use barter instead of money ምንድነው ይሄ ባርተር ሲስተም የምንለው እቃም በቃ የመገበያየት ዘዴ ማለት ነው። ለምሳሌ ጤፍ ዘተዳለ በበቆሎ ገበያ ያያለ ማለት ጤፍን በበቆሎ ምንድነው መሸሻጥ መቻል ይሄ ባርተር እቃም በቃ መገዛዛት ማለት ነው። traditional economy the traditional economy operates in emerging markets in developing country አሁን በቅርብ የሚከሰቱ ወይም ያላደጉ ሀገሮች ላይ ነው ስታውን ትራዲሽናል ኢኮኖሚ ላይ they are often in Africa, Asia, Latin America and Middle East ምንድነው እነዚህ በማድረግ ላይ ያሉ አህጉራት በመለው ኤግዚስት ያለ ስቲል ትራዲሽናል ኢኮኖሚ ማለት ነው። ትራዲሽናል ኢኮኖሚ can also be found in pockets throughout the world even in developing country በነገራችን ላይ በአሁኑ ሰዓት እየጠፋ ነው የትራዲሽናል ኢኮኖሚ በዚህ በታዳጊ አህጉራት በመላቸው ራሱ አልፎ ነው የሚገኘው ማለት ነው። ሜን ፊቸርስ ኦፍ ትራዲሽናል ኢኮኖሚ አለ። አሁን እንግዲህ ስለ ትራዲሽናል ኢኮኖሚ ያወራን መገለጫው ምንድነው ብለን እናወራን ነው ደግሞ የትራዲሽናል ኢኮኖሚ መገለጫው ምንድነው? ትራዲሽናል ኢኮኖሚ ሴንተርስ አስ ኤ ፋሚሊ ኦር ትራይብ በጎሳና በቤተሰብ ነው። they use traditional gained from the elders ከአባቶቻቸው ከአያቶቻቸው ያገኙትን ልምድ ዘው ነው ቀን ተቀን ላይፋቸውና ኢኮኖሚ ዲሲዥን የሚወስኑ ማለት ነው። ትራዲሽናል ኢኮኖሚ ኤግዚስትስ ኢን ሃንተር ጋዘርስ ኤንድ ኖማዲክ ሶሳይቲ ምንድነው እነዚህ አድ ነው የሚኖሩ ወይ ፍራፍሬዎችን ከዱር ጋዘር አድርገው ከጫካ ጋዘር አድርገው የሚኖሩ እስካሁን ጫካ ውስጥ የሚኖሩ ሰዎች ኖማዲክ ዘላኖች እነዚህ አርብቶ አደሮች ምንላቸው this society cover vast areas to found enough food to support them ኑሯቸውን ሰርቫይቭ ለማድረግ ምንድነው enough food ያስፈልጋቸዋል። ስለዚህ ምንድነው ጋዘር ያደርጋሉ ሃንት ያደርጋሉ አኒማሎችን ፍሩቶችን ጋዘር ያደርጋሉ ዘን የራሳቸው የሚያረቧቸው ዘላኖች አሏቸው በዚያ ነው የሚተዳደሩ they follows the herds of animal and sustain them ምንድነው እሳቸውን ሲከተሉ ይሆላሉ እነሱ ሲጠብቁ ይሆላሉ እንደረኛው ነው ማለት ነው። migrated with seasons ምንድነው በየወቅቱ ዝናብ ባለበት ተንስሶቻቸው ጋር አብረው ይሰደዳሉ። this nomadic hunter gather compete with other group for scarce natural resources እነዚያው ዘላን አርብቶ አደሮች ወይም አዳኞች ምንላቸው ምንድነው እርስ በርሳቸው ይፈካከራሉ። ምክንያቱም አሁን ለምሳሌ ካትልስ ወይም አኒማል ሺፕስ ጎትስ እነዚህ ካሏቸው እነሱን ለነሱ ማያ የሚሆን ሳር ወይም መሬት ያስፈልጋቸው መሬት የሚያገጡት ምናምን ያስፈልጋቸው ያንን ለመሽከዳደም ምንድነው እርስ በርሳቸው ፉክክር ውስጥ ይገባሉ ማለት ነው። ምንድነው ይሄም ስካርሲቲ ነው እንግዲህ ወደ ፉክክር እንዲገቡ ያደርጋቸው ስላጣራቸው ለአኒማሎቻቸው ሰርቫይቭ ስለሚያስፈልጋቸው ወደ ኮምፒቲሽን ይገቡ። ስለዚህ ኢኮኖሚክ ምንድነው ስራውን እየሰራ ነው ኢኮኖሚክስ ስካርሲቲ በኖማዲክ ሶሳይቲዎችም ስራውን አልፈጣም ማለት ነው። this is little to need for trade since they are all consume or produce the same things ምንድነው ንግድ ምናምን ያስፈልጋቸው ምክንያቱም they are የትዘም ዳይሬክትሊ ምንድነው በቀጥታ ስለሚያገኙት ተፎካክረው ይዛሉ ግን ብዙም ትሬድ ላይ ፓርቲሲፔት አያደርጉም። more traditional economies produce only what they need የፈለጉትን ብቻ ነው በቃ ለዛሬ ያገኙት ፈልገው
ሀንት አድርገው ይገዘረገው ይበላሉ። ብዙም ለነገር እንደማይጨነቁ ነው። there is rarely a surplus or leftover ምንድነው? አንዳንድ ጊዜ ወቅቱ ደና ከሆነ ዝናባማ ከሆነ ብዙ ሰርፕለስ ልናገኝ እንችላለን። ለኛም ፍራፍሬም በደንብ ልናገኝ እንችላለን። ጫካ ውስጥ ለአኒማሎቻችን ብዙ ነገር ልናገኝ እንችላለን። that makes unnecessary to trade or create money ግን ትርፍ እያለን አሁን ትርፍ ነገር መሸጥ ንግድ ስለሌለ ሽጠን ለውጠን ማትረፍ አንችልም። when traditional economics do trade they rely on barter እንነግድም ካሉ ለምሳሌ የኔ ማንጎ ካለ ሄደህ በሙዝ ቀይረህ ብትመጣ ነው። ስለዚህ ከረንሲ የላቸው ትራዲሽናል ኢኮኖሚ ላይ ከረንሲ የለም። ባርተር እቃን በቃ ነው የሚገዛዙ። it can only occur between groups that do not compete ፎከር የሌለባቸው ጋር ባርተሪንግ አለ። for example a tribe that relies on hunting የሆነ ጎሳ አኒማሎችን በማደን የሚተዳደር ጎሳ exchange foods with a group that relies on fishing አኒማሎችን ከጫካ የሚያድን ጎሳ ከማን ጋር ከአሳጥማጆች ጋር ሊገበያይ ይችላል። ምክንያቱም እነሱ ኮምፒት አያረጉም። ያኛው ጫካ ውስጥ ነው የሚኖር፣ ይሄኛው ወንዝ ጋር ነው ስራውን የሚሰራ። ስለዚህ እነዚህ የሚያጋጫቸው ነገር ስለሌለ ኤክስቼንጅ ሊያደርጉ ይችላሉ። ምክንያቱም እነዚህ አዳኞች አሳ ሊፈልጉ ይችላሉ፣ አሳጥማጆች ደግሞ አኒማል ወይም ካትልስ ሊፈልጉ ይችላሉ ማለት ነው። because they just trade meat for fish there is no need for cumbersome currency ነገር ስለሌለ የሚያጣቸው ነገር ስለሌለ ምንድነው ባርተር ስለሆነ አንዱ ፊሽ ይዞ ይመጣል፣ አንዱ ሺፕ ወይም ጎት ይዞ ይመጣል። ምንድነው ተዛ ኤክስቼንጅ ያደርጋሉ ማለት ነው ደስ እንዳላቸው። they started to evolve once that they starting farming and settling down they are more likely to have a surplus such as bumper crop that they use for trade ለትሬድ በምፐር ክሮፕን ሊጠቀሙ ይችላሉ as a barter system ማለት ነው። when that happens they grow create some forms of money they facilitate trading over long distance በረጅም ርቀት ሊገባቡ ይችላሉ። ለምሳሌ በእኛ በኢትዮጵያን ታሪክ ራሱ ምንድነው አሞሌ ጮም ምንለው እንደ መገበያ እንደ ባርተር ወይም እንደ ከረንሲ ተቆጥሮ ነበር የሳት ጫው ግን አሁን ከረንሲ አንለው። ምክንያቱም ኢንትሪንሲክ እና ኤክስትሪንሲክ ቫልዩ አለው እንትን ሳልት ባር ወይም ገለጮ ምንለው የመገበያ ገንዘብ ስንጠቀም የነበረው እና እንደ ከረንሲ አይቆጠርም። ግን በሰዓቱ እንደ ከረንሲ ክሬት አድርገው እንደ ኮመን መገበያ ተደርጎ ነበር ኢትዮጵያ ውስጥ ራሱ። ይሄ ምንድነው ቀስ በቀስ ወደ ከረንሲ ላይ ሊድ ያደርገን ነው እኛ ነው። ሁለተኛው ኢኮኖሚ ሲስተም ካፒታሊስት ነው። ካፒታሊስት ኢኮኖሚ ወይም ፍሪ ማርኬት እንለዋለን አሁን እኛ የምንጠቀመው ማለት ነው። ካፒታሊስት is the world formal economic oldest ነው የቆየ ነው ፎርማል ነው ደግሞ in the world it becomes widespread in the middle of 9th century በ19ኛው ክፍለ ዘመን ምንድነው በብዛት እንጠቀመው የነበረ ነው። in this economic system all means of production are privately owned ማንንም የፈለገውን ሰው አቅሙ እስካለው ድረስ ማምረት ይችላል። መንግስት ጣልቃ አይገባበትም ማለት ነው። and production takes place at the initiative of individual private entrepreneurs ስራ ፈጣሪዎች በግል ደረጃ መፍጠር ይችላሉ who works mainly for their own profit ለራሳቸው ጥቅም። government intervention is the economy is negligible ማለት ነው። ብዙም የገቨርንመንት ጣልቃ ገብነት ስለሌለው ማንንም ሰው የፈለገውን ማምረት ይችላል ማለት ነው። system is also referred to as a free market ነፃ የገበያ ስርዓት ነው ማለት ነው። free market economy simply a market economy with laissez faire ነፃ ሆነ ምናመርተው ማለት ነው። መገለጫዎቹ ምንድናቸው ብለን ስናይ characteristics of capital market ወይም free market system እንደኛ the right to private property ምንድነው የግል ንብረት የመስራት የማንቀሳቀስ መብት አለው። ሁለተኛ freedom of choice by the consumerዎች ምንድነው የፈለጉትን መርጠው የመግዛት ያልፈለጉትን የመተው መብት አለው። ኮምፒቲሽን አለው ምክንያቱም ከረንሲ አለ አንዱን ጥሎ የማለፍ ኮምፒቲሽን አለ። ሊሚትድ ገቨርንመንት ኢንቮልቭመንት ገቨርንመንት ብዙም ጣልቃ አይገባም ከስንት አንዴ ነው። ምክንያቱም አንዳንዴ ኢንፍሌሽን ምናምን ከተፈጠረ ወይም የኢንፍሌሽን ከዋጋ ግሽበት መስተካከል ካልቻለ ኢንተርቬል ያደርግ ይችላል እንጂ ገቨርንመንት ጣልቃ አይገባም ማለት ነው። ሰልፍ ኢንተረስት በራሳችን ነው ፍሪ ማርኬት ስለሆነ ሰው የፈለገውን አምርቶ መሸጥ ይችላል።
ተጠቃሚውም የፈለገውን የመግዛት መብት አለ ማለት ነው። ኢኒኳሊቲስ ኢን ኢንካም ይፈጥራል። አሁን ይሄ ብዙ ሪሶርስ ያለው ብዙ አምርቶ እንግዲህ ትርፉን ሲያጠራቅም የሌለው ደግሞ ተጠቃሚ ሲኖር ይኖራል ማለት ነው። ስለዚህ የኢንካም ኢኒኳሊቲ የለውም። አንዱ ካንዱ የማባላለጥ ነገር ሊኖር ይችላል። ሶስተኛው ኮማንድ ወይም ሶሻሊስት የምንለው ነው። ይሄ በእኛ በኢትዮጵያን ታሪክ በደርግ ጊዜ የነበረው ማለት ነው። በመንግስት ስር ያለ የኮማንድ ኢኮኖሚ ኢዝ አልሶ ሪፈርድ ቱ አስ የሶሻሊስት ኢኮኖሚ ሶሻሊስት ነው። ኢን የኮማንድ ኢኮኖሚ ኮማንድ ማለት በትእዛዝ በመንግስት ትእዛዝ ውስጥ የሚሄድ ዘ ኢኮኖሚ ኢንስቲትዩሽን ዛት አር ኢንጌጅድ ኢን ዘ ፕሮዳክሽን ኤንድ ዲስትሪቢዩሽን ኦፍ ጉድስ አር ኦውንድ ባይ ኤንድ ኮንትሮልድ ባይ ዘ ስቴት በሀገሪቱ ነው። ማን ያለ ታምርት የሚል የሚወሰነው ምንድነው? በመንግስት ነው ማለት ነው። ሶሻሊዝም ስታርትድ ኢን ራሺያ ምንድነው? ሶሻሊዝም የሶቪየት ውስጥ ነው የተመረተው። አውትብሬክ ኦፍ ዘ ግሬት ኦክቶበር ሪቮሉሽን ኢን 1970 Since then, many countries in the world, including China, Vietnam, former East Germany, Poland, Hungary, Cuba, even Ethiopia, under Derg regime, have adopted it command economy system. Socialism lost its acceptance, and most of the former socialist countries adopt free market economics. በኋላ ራሽያ መስራቷ ስትፈርስ ሶቪየት ሶሻሊስት አብሮ ጠፋ ማለት ነው አሁን ያለው። ስለዚህ ካፒታሊዝም ይሄ በጋራ ተሰራለ በጋራ ታድጋለ ሲስተም ነገር ነው ኮማንድ ማለት ነው። ስለዚህ ሜን ፊውቸርስ ዋና መገለጫ ባህሪው ምንድነው ብለን ስናይ ኮሌክቲቭ ኦነርሺፕ የኔ ኢንካም የኔ ሀብት ነው የሚባል ነገር የለም። በአንድ ላይ ተሰራለ እኩል ተካፈላለ እኩል ተበላለ የሚል ፕሪንሲፕል ነው ያለው ኮሌክቲቭ ኦነርሺፕ። ሴንትራል ኢኮኖሚክ ፕላኒንግ ምንድነው? ሪሶርስ አሎኬሽን ኢዝ ደን ባይ ኮንትሮሊንግ አውቶሪቲ ቤዝድ ሶሺዮ ኢኮኖሚክ ጎል ምንድነው? በስልጣን ነው የሚመራው። አንድ የሆነ የራሱ መሪ ያለው ለምሳሌ ገቨርንመንት ኮንትሮል ያደርገው ይችላል። ስለዚህ ሴንትራል ኢኮኖሚክ ፕላኒንግ አለ። ስትሮንግ ገቨርንመንት ሮል ወይም በአጠቃላይ ኮምፕሊት ኮንትሮል ኦቨር ኢኮኖሚክ አክቲቪቲ ነው። ገቨርንመንት ነው የሚያስተዳድረው። ለምሳሌ የሆነ ሰው ግለሰብ ከ500,000 በላይ ኢንካም ካለው ይቀማል ለሌላ ሰው ዲስትሪቢዩት ይሆናል የሚል ህግ ነው ይችላል። ስለዚህ ገቨርንመንት እንደዚህ ሪስትሪክት አድርጎ የራሱን ያሰራጫ ማለት ነው። ሪሌቲቭ ኢኒኳሊቲ ኦፍ ኢንካም እዛኛው ፍሪ ማርኬት ላይ ጠንክሮ የሰራ ጠንክሮ ያርጋል፣ የሰነፈ ደግሞ እንደሆነ ይቀራ ማለት ነው። እዚህኛው ጋር ግን ሰነፉም ጠንክሮ የሰራውም እኩል ነው የሚካፈለው። ስለዚህ ሪሌቲቭ ኢኒኳሊቲ ኦፍ ኢንካም አለ። ኢኳሊቲ ኦፍ ኢንካም ከዛኛው የተሻለ ነው። ስለዚህ ሀብታምና ድሃ ያላቸው ርቀት እዚህ ጋር ትንሽ ነው ማለት ነው ኮማንድ ከሆነ። የመጨረሻው ሚክስድ ነው እንግዲህ ሁሉንም አጣምሮ የያዘ ማለት ነው። የሚክስድ ኢኮኖሚ is one of the economic system having a combination of both characteristics of capitalism and socialism። መቼም አሁን ትራዲሽናል አሁን በአሁኑ ሰዓት የለም። ስለዚህ የሁለቶችን ያዘ ማለት ካፒታልና ሶሻሊዝም ኮምባይኔሽን ኦፍ ፕራይቬት ኤንድ ፐብሊክ ኦነርሺፕ ኦፍ ዘ ሚንስ ኦፍ ፕሮዳክሽን which some measures of control by the government ትንሽ ኢንተርቬን ያደርጋል ዘን ነጻነትም ይለቃል ማለት ነው። it incorporates some of the features of both capital and command economic and allows private and public sector to coexist በአንድ ላይ እንዲሰሩ ምን አሎ ያደርጋል። ስለዚህ ዋና መገለጫው ምንድነው? coexistence of public and private sector የግልና የመንግስት የሚታደሩ ሴክተሮች ምንድነው በአንድ ላይ መስራት ይችላሉ። ምክንያቱም የሁለቱ አካል ነው የሚክስድ እና የፍሪ ኢኮኖሚ ፕላኒንግ አለ። አዎ ኢኮኖሚክ ኢኒኳሊቲ አለ። ይሄኛው ወደ ማን ሄዷል ማለት ነው? ወደ ፍሪ ማርኬት ይወስደዋል ማለት ነው። ስለዚህ ቻፕተር 2 በኢኮኖሚክ ሲስተም ነው የሚያልቀው።